ሰላም ውድ የአዲስ ማንነት ኢትዮ ተከታታዮች ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ እንዲሁም ደግሞ የደወል ምልክቱን በመጫን ይጀምሩ። በዛሬው ዕለት ጭንቀት ወይም ደግሞ ድብርት ያለባችሁ ሰዎች እንዴት ከዚህ ነገር መላቀቅ ወይም ደግሞ የዚህንን የድብርትን ወይም ደግሞ የጭንቀትን መንፈስ እንዴት ልናስወግድ እንችላለን ወይም ደግሞ ከዛ ነገር እንዴት ልንወጣ እንችላለን፣ ከድብርት ከጭንቀት እንዴት ልንወጣ እንችላለን የሚሉትን እናያለን። ብዙ ጊዜ በህይወታችን ጭንቀት ያለባችሁ ሰዎች ወይም ደግሞ ድብርት ውስጥ ያላችሁ ሰዎች ትገኛላችሁ። በሁሉም የእድሜ ክልል ሊኖር ይችላል ይሄ ጭንቀት ነገር። ስለዚህ ይህንን ድብርት ወይም ደግሞ ጭንቀትን እንዴት ልናስወግደው እንችላለን የሚለውን ይዤላችሁ መጥቻለሁ። በህይወታችሁ ውስጥ ይሄ ድብርት ወይም ደግሞ መጨናነቅ ሲገጥማችሁ እነዚህን አራት ነጥቦችን በማድረግ ወይም ደግሞ መፍትሄ ናቸው ብሎ የስነ ልቦና ባለሙያ ያስቀመጣቸውን ወይም ደግሞ የስነ ልቦና ምሁራን ያስቀመጧቸው ነገሮች አሉ። ከነዚህ መካከል አራቱን ይዤላችሁ መጥቻለሁ። እናም በህይወታችሁ እንዲህ አይነት ነገር ድብርት ወይም ጭንቀት ሲከሰት በተለያየ እድሜ ክልል ወይም ደግሞ በተለያየ ፖዚሽን ላይ ያላችሁ፣ በስራ ላይ ሊሆን ይችላል፣ በትምህርት ላይ ሊሆን ይችላል፣ የቤት እመቤት ልትሆኑ ትችላላችሁ፣ ወይም ደግሞ አባወራ ልትሆኑ ትችላላችሁ እና እንደዚህ አይነት ጭንቀት ወይም ድብርት በሚገጥማችሁ ጊዜ እነዚህ ነጥቦች በመከተል ከጭንቀታችሁ ወይም ከድብርታችሁ ቀስ በቀስ መገላገል ትችላላችሁ እና ምሁራን እንደሚያመላክቱት ከሆነ በአንደኝነት ደረጃ ከጭንቀት ወይም ደግሞ ከድብርት ለመገላገል የአካል ብቃት እንቅስቃሴ ማድረግ ይላል። የአካል ብቃት እንቅስቃሴ ድብርትን ወይም ደግሞ ጭንቀትን ከሚያቃልሉ ነገሮች በዋነኝነት ይቀመጣል ይላል። ስፖርት ቤት፣ ጂም ቤት ወይም ደግሞ የተለያዩ የስፖርት አይነቶች ማዘውተሪያ ቦታዎች ላይ በመሄድ ከማህበረሰቡ ጋር በመቀላቀል ወይም ደግሞ ስፖርት በመስራት እንደዚሁም ደግሞ እዛ ቦታ በምትሄዱበት ጊዜ የተለያዩ ሪፍሬሽ የሚያደርጉ ነገሮችን ስለምታገኙ ወይም ደግሞ ስፖርት ወይም የአካል ብቃት እንቅስቃሴ አካላዊ እንቅስቃሴ ብቻ ሳይሆን የአእምሮ ጥንካሬን፣ የአእምሮ ሪፍሬሽመንትን፣ መታደስን እንዲሁም ደግሞ እዛ ውስጥ ያሉ ነገሮች አእምሮን በተለያዩ ደስ በሚሉ ነገሮች ወይም ደግሞ ቢዚ ስለሚያደርጉ እዛ ቦታ ላይ የአካል ብቃት እንቅስቃሴ የሚደረግበት ቦታ ላይ በመገኘት ሰውነታችንን ማፍታታት፣ ስፖርት አዘውትሮ መስራት፣ እንደ ጂምናዚየም የተለያዩ ስፖርት ቤት ያሉ እንቅስቃሴዎችን በማድረግ ጭንቀትን መከላከል ወይም ደግሞ ማስወገድ እንደሚቻል ምሁራን ያስቀምጣሉ ማለት ነው። ይሄ ደግሞ ምንድነው? አካል ብቃት እንቅስቃሴ ከአእምሮ ጋር ወይም ደግሞ ከጭንቀት ከድብርት ጋር ምን አገናኘው የሚሉ ሰዎች አሉ ብዙ ጊዜ። ነገር ግን ጭንቀት በሚይዘን ጊዜ አንደኛ ወደ ስፖርት ቤት ስንሄድ ወይም ደግሞ ወደ እነዚህ የአካል ብቃት እንቅስቃሴ ወደሚደረግባቸው ቦታዎች በምንሄድበት ጊዜ አዲስ ቦታ ነው። ሲቀጥል እንቅስቃሴው ደግሞ አእምሮን ጨምሮ ነው ጂም የሚያሰራው፣ የብሬን ጂም የሚባላል እሱን ስለሚያሰራ ይሄ የአካል ብቃት እንቅስቃሴ ችላ ሊባል የሚችል አይደለም። ስለዚህ እዛ ቦታ ላይ በመሄድ እንቅስቃሴ ማድረግ፣ ስፖርት ማዘውተር፣ በደንብ ማዘውተር ከድብርት ከጭንቀት ያስወጣል ይላል። የስነ ልቦና ባለሙያዎች እንደተነተኑት አእምሮ የሚሰራው ስፖርት የሚሰራው እግር እጅ ብቻ አይደለም አእምሮም ጭምር ነው ይላሉ። ስለዚህ በአካል ብቃት እንቅስቃሴ አእምሮን ማደስ፣ ጭንቀትን ማስወገድ፣ ድብርትን ማስወገድ ይቻላል ይላሉ። በሁለተኛ ደረጃ ደግሞ ጭንቀትን ወይም ድብርትን ሊያስወግድልን የሚችል ነገር ተብለው ከተቀመጡት መካከል ራስን መንከባከብ ስንል ደግሞ ራሳችንን የምንንከባከብባቸው ብዙ ነገሮች አሉ። ድብርት በሚይዘን ጊዜ ወይም ጭንቀት ውስጥ በምንገባበት ጊዜ ራሳችንን እንዴት ልንከባከብ እንችላለን ካላችሁ ደግሞ ራስን መንከባከብ የሚጀምረው ከንጽህና ነው። ንጽህናን መጠበቅ አእምሮን ስለሚያድስ ከዛ ከሚያወጣት ውጥረት ውስጥ ከሚያስገባ ነገር ይገላግላል ተብሎ ይታሰባል። በንጽህና ምግብ መመገብ ወይም ደግሞ ተመጣጣኝ ምግብ መመገብ ራስን መንከባከብ ስለሆነ ራስን ምግብ መመገብ ራሱ ከእንደዚህ አይነት ነገሮች ይከላከላል ማለት ነው። ሌላኛው በመዝናናት ስንል መዝናናት ራስን መንከባከብ ማለት ነው። ካለንበት ቦታ ወደ ሌላ ቦታ በመሄድ መዝናናት። ያ የመዝናናት አይነቶች ደግሞ አእምሯችሁ እንደሚፈልገው ብዙ የመዝናኛ መንገዶች አሉ። አንድ ሰው በምን ሊዝናና ይችላል የሚለውን አይታችሁ መዝናናት አለ ማለት ነው። ለምሳሌ ቴሌቪዥን ማየት ወይም ኳስ ማየት፣ ፊልም ማየት ራሱ መዝናናት ነው።
እንዲሁም ደግሞ ሲኒማ ቤት በመሄድ ሊሆን ይችላል። ወይም ደግሞ በእያንዳንዱ እናንተን ሊያዝናና ሪፍሬሽ ሊያደርግ የሚችል ነገር መሄድ በራሱ ራስን መንከባከብ ይባላል ማለት ነው። ወይም ደግሞ ማንበብ፣ መጽሐፍትን ማንበብ ከጭንቀት ሊገላግሉ ይችላሉ ተብለው ልክ እንደዚህ ዩቲዩብ እንደምታዳምጡት ከጭንቀት ይገላግላሉ ብላችሁ የምታስቧቸውን መጽሐፍት ማንበብ ወይም የተለያዩ ፊክሽናል ኦር ነን ፊክሽናል የሆኑ ነገሮችን በማንበብ ራስን መንከባከብ ይቻላል ይላል። ስለዚህ እነዚህ በንጽህና፣ በምግብ፣ በመዝናናትና በማንበብ ራስን መንከባከብ ከጭንቀትና ከድብርት ይገላግላል ማለት ነው። ሌላኛው ደግሞ ሶስተኛው ነጥብ የሳይኮሎጂ ወይም የስነ ልቦና ባለሙያዎች እንደሚተነትኑት ከጭንቀት ለመገላገል ወይም ደግሞ ድብርትን ለማስወገድ ሊጠቅሙ ይችላል ከሚባለው በዋነኝነት በሶስተኛነት ደረጃ የተቀመጠው ከጓደኛ ጋር ወይም ከዘመድ ጋር ጊዜ ማሳለፍ፣ ብቻን አለመቀመጥ ማለት ነው። ስለዚህ ጭንቀት ሲሰማችሁ ወይም ድብርት ሲሰማችሁ ጓደኞቻችሁን ጠርታችሁ ከጓደኞቻችሁ ጋር ሊያዝናናችሁ ወደሚችል ቦታ ወይም ደግሞ ቤታችሁ ውስጥ ሊሆን ይችላል። ከጓደኞቻችሁ ከዘመዶቻችሁ ብቻችሁን የምትኖር ከሆነ ደግሞ ወደ ቤተሰብ ቤት በመሄድ ወይም ደግሞ ከቤተሰብ ጋር ጊዜ የምታሳልፉበትን ቦታ በመምረጥ ከድብርት ከጭንቀት መገላገል ትችላላችሁ ማለት ነው። ቤተሰብ ጋር፣ ጓደኛ ጋር ወይም ደግሞ ከብቸኝነት ነፃ ያደርገኛል ከምትሉት ጋር የስራ ባልደረባ ሊሆኑ ይችላሉ። እንደ የእድሜ ክልላችሁ ተማሪዎች ከሆናችሁ ከክላስሜቶቻችሁ ጋር፣ የዩኒቨርሲቲ ተማሪ ከሆናችሁ ሩሜቶቻችሁ ጋር ሆናችሁ ወጥታችሁ መዝናናት፣ የቤት እመቤቶች ከሆናችሁ ደግሞ በእናንተ ሌቭል ካሉ ጓደኞቻችሁ ጋር ወይም ዘመዶቻችሁ ጋር፣ እናት አባታችሁ ጋር፣ እህት ወንድሞቻችሁ ጋር ሄዳችሁ ከብቸኝነት ነፃ የሚያደርጋችሁ ቦታ ላይ በመገኘት ይህንን ጭንቀትን ወይም ደግሞ ድብርትን ማስወገድ ይቻላል ይላል። ስለዚህ ይሄ ነጥብ ከጓደኛ ጋር ጊዜ ማሳለፍ የሚለው በሚጨንቃችሁ ጊዜ ወይም ደግሞ ድብርት በሚሰማችሁ ጊዜ ወደ ጓደኞቻችሁ ቤት እናንተ ወደ ጓደኞቻችሁ ወደ ቤታችሁ በመጥራት ጊዜ ስታሳልፉ እናንተን ስትረስ ውስጥ ያስገባችሁም የደበራችሁ ነገር ሼር ይሆንና እነሱ ጋር በምታወሩበት፣ በምትጫወቱበት፣ በምትዝናኑበት ጊዜ እናንተ ከድብርት ትወጣላችሁ ማለት ነው። ሶ የምታሳልፉበትን ቦታ መርጣችሁ ቤተሰብ ጋር ማሳለፍ ማለት ነው። ሌላኛው የመጨረሻው አራተኛው ነጥብ ደግሞ ምንድን ነው? ጭንቀትን ወይም ድብርትን ለማስወገድ ይጠቅማል ተብሎ ከተቀመጠው መካከል በተፈጥሮ ውስጥ ጊዜን ማሳለፍ፣ በተፈጥሮ ወይም ደግሞ ከተፈጥሮ ጋር በአካባቢያችን ከሚገኙ በተፈጥሮ ካሉን ነገሮች ጋር ጊዜ ማሳለፍ። ለምሳሌ ወንዝ ዳር ሄዶ መዝናናት፣ ፏፏቴ ዳር መቀመጥ፣ ፓርክ ውስጥ ሄዶ እንስሳት ጋር ሊሆን ይችላል፣ አረንጓዴ ቦታ ላይ ሐይቅ ዳር መቀመጥ፣ የተፈጥሮ የሆኑ ነገሮች ተራራ ላይ ሊሆን ይችላል። ፓርክ ውስጥ ያሉ ነገሮችን ለማየት ደግሞ እንስሳትም አሉ። የተለያዩ የእንስሳት አይነቶችን በማየት ሪፍሬሽ ማድረግ ስለሚቻል በተፈጥሮ ውስጥ ወይም ደግሞ ተፈጥሮ ጋር ሂዶ ተፈጥሮን ባለበት አካባቢ መቀመጥ እንደ ወንዝ፣ እንደ ሐይቅ፣ እንደ ባህር፣ ፓርክ፣ ፏፏቴ፣ ምንጮች፣ ሁሉም የተፈጥሮ ተራሮች፣ አለቶች ተፈጥሮ የሆኑ ነገሮች ሁሉ አእምሮን የማደስ አቅም ስላላቸው እነሱ ጋር ሂዶ አእምሮን ማደስ ይቻላል ማለት ነው። እንደ አጠቃላይ በህይወታችሁ ውስጥ ጭንቀት፣ ድብርት ካለባችሁ ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ የዶል ምልክቱን በመጫን ይህንን ቪዲዮ ያዳምጡ። ቀጣይ ደግሞ የጭንቀት መንስኤዎችስ ምንድን ናቸው የሚለውን ይዤላችሁ እመጣለሁ። በሚቀጥለው ስልክ ደግሞ በመደወል ማማከር ይቻላል። Thank you very much.